ገና ሕፃን ልጅ ስጋው ቡጅ ስላለ ነው። ስንት አመቱ ነው? 39 40 እንኳን ያልደፈነ። እየጫዋነቱ ገብቶ ሁሉ ነው በር የሚያንኳኳ። ከአባቱ ቤት ወዴት ይሄ? እንጃ እኔ ከደሱ እኮ ነው የምት አንተ ራሱ የአባትህን ቤት ወርሰህ 60 ዓመት የኖርክ እንደሆነ የኔ ልጅ እዚሁ በቁም የዚሁ ወርሶኝ ይኑር ወይ ንገረኝ። እዚሁ እንዳንተ ይውለድብኝ ንገረኝ እስቲ አንተ። እንደሱ ነው እንዴ? አይ ገባኝ። አሁን ገባኝ። ያንተን ታሪክ ልትደግመው ነው እዚህ። ይኸውልህ ምን ታረግ መሰለህ፣ እዚህ የደላላው ስልክ ቁጥር አለ አይደለም? እዚህ ታክሲ ሰፈር አለ። ደውልለትና ቤት ፈልግ በለው። ቁጥሩ የለም ልስጥህ አለ። ጠጥቶ ካልተኛ ይኖራል እሱ። አሰካራ ደውል እናውራው። እንዴት ያለ ልጅ! እውነትም አንተን ይሰማሃል። ነው እንደው ደረስክልኝ። ስራ አይደል? ኧረ ተዋስ። አይገባም። ያው ልጄን እንደው እስካሁን ድረስ ተቤት ማስወጣውን አንተ መኖርህን ባውቅ። አይ ምን ስራ አይደል እንዴ? ተጎዳሁ። ሁሉም ነው የሚሰማኝ። አከበርኩ። አንደበቴ ነው ብዙ ነው የሚሰማኝ። ተባረክ። አይ በቃ እኔ እኮ የሚገርምህ እኮ መኮንን፣ እኔ በጣም እንደው እየተጫንኩት ነው እንጂ ቆፍጣና ነው። አየህ በውሳኔ ይጸናል። አየህ ውሳኔዎችን ቶሎ መወሰን ይችላል ማለት ነው። ቆፍጣና ሰው የተጫንኩት እኔ ትንሽ እያስደነገጥኩት ጎበዝ ነው። ጥሩ ቤት አገኘ። አንቺ ጤናዬ ምን ጓዳ ይልሻል ደግሞ። ዛሬ የደስታ ቀን ነው። ነይ እንጂ ነይ። ልጃችን ራሱን ሊችልልን ነው። የደስታ ቀን ነው። ከዚህ በኋላ ይኸውልሽ ቆፍጠን ብለሽ አንቺ ደግሞ ወገብሽን ጠበቅ አድርገሽ ተኔ ጋር መኖር ነው። በቃ ለዚያ ነው። እሺ አይዞሽ። እንድትስቂ ነው እንድታለቅሽ አልፈልግም ዛሬ። አይዞ የኔ ሆደ ባሻ አይዟችሁ። እንዴት ነው? ይልቅ ጥሩ ቤት ተገኘ? አዎ እንግዲህ ጥሩ ነው ቤቱ። ብዙም ደግሞ ደረጃ ስለሌለው አያደክምም። በቃ እንግዲህ ምን ቀረው? ወይኔ አባዬ ናፍቁኛል እኮ። አይዞህ በለው። እማ አባ። አቤት። እንግዲህ እየመጣችሁ ጠይቁኝ። ይሄ ቤት በጣም ትልቅ ነው። ብቻዬን እንግዲህ ያስፈራኛል። ይሄን ያክላል እንደ የተከራየኸው ቤት? የተከራየውላችሁ መራክልም ይሄ ትልቅ ነው። ምን ለኛ ነው እንደ የተከራየኸው? እንዴ እኔማ ከአባቴ ቤት ወዴት እሄዳለሁ?